ሰላም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻላችኋለሁ። ይሄን ቪዲዮ ሁላችሁም ትወዱታላችሁ፣ ይጠቅማችኋል ብዬ ያሰብኩትን ይዤላችሁ መጥቻለሁኝ። ቪዲዮውን እናንተም ከወደዳችሁት ላይክ፣ ሼር እያደረጋችሁ ለወዳጅ ለጓደኞቻችሁ አድርሱልኝ። እንዲሁም ለቻናሌ አዲስ የሆናችሁም ሰብስክራይብ የምትለዋን የደወል ምልክቷን እየጫናችሁ ቤተሰብ ሁኑ። ሁሌም በዚህ ዩቲዩብ ቻናሌ በሰርክ አዲስ ዩቲዩብ ቻናል አስተማሪና ጥሩ ቁም ነገር አዘል ቪዲዮዎችን ታገኙበታላችሁ፣ እንማማርበታለን ማለት ነው። ስለዚህ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። እንዲሁም አስተያየታችሁን ደግሞ ኮሜንት ላይ ያሳውቁ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ በባለፈ ስለ ዶሮ እርባታ አወኩትን ያክል ሳሳውቃችሁና ብዙ ልጆችም ደግሞ እንደምትሰሩ መስራት እንደምትፈልጉ ስታሳውቁ ነበረ። እንዲሁም ከዶሮ እርባታው ደግሞ የሚያስፈልጉ ግብአቶችንም ደግሞ አለፍ አለፍ እያልኩኝ የተወሰኑ ነገሮችን እዚህ ለማሳየት ሞክሬያለሁ። ዛሬም እዚህ ላይ የማሳውቃችሁ ስለ ዶሮ ጫጩት ተረክባችሁ አሳድጋችሁ ለመሸጥ የምትፈልጉ እንዲሁም ደግሞ የጫጩትን ብቻ ሳይሆን እንቁላል ለመጣል የደረሱትን ወይም ደግሞ የስጋ ዶሮዎችን እየተረከባችሁ እናንተ ደግሞ አሳድጋችሁ መሸጥ አተርፋችሁ መሸጥ የምትፈልጉ ካላችሁ በዚህ ዙሪያ ላሳውቃችሁ የመጣሁት ማለት ነው። በባለፈ በሰራሁት ቪዲዮ ላይ የዶሮ እርባታ መስራት ለምትፈልጉ የዶሮ ጫጩት ማስፈልፈያ ማሽን ብዬ ማሽኑን የት ቦታ እንደምታገኙ አድራሻቸውን እና እንዲሁም ስልክ ቁጥር እያስቀመጥኩላችሁ ነበረ። የዛሬው ደግሞ ማሽኑን መግዛት የማትችሉ በዶሮ እርባታ ዙሪያ መስራት እየፈለጋችሁ ነገር ግን ማሽኑን ለመግዛት የማትችሉ ሰዎች እናንተ ለዶሮ ለማርባት ሙያው ካላችሁና ወይም ደግሞ ሙያው ከሌላችሁ በኦንላይን እንደምትሰለጥኑም በባለፈ በሰራሁት ቪዲዮ ላይ ያሳውቃችኋለሁ። አሁንም ቢሆን በኦንላይን መሰልጠን የምትፈልጉ ኮሜንት ላይ ያሳውቁኝ፣ ስልክ ቁጥርን አስቀምጥላችኋለሁኝ። ወደ ግሩፑ ገብታችሁ በኦንላይን ሙያው ካላችሁ ሰዎች ጋራ ትምህርቱን መውሰድ እና መሰልጠን ትችላላችሁ። እናንተ ወደ ዶሮ እርባታው ስራ መግባት በፈለጋችሁበት ሰዓት ደግሞ ያው ትጀምራላችሁ ማለት ነው። እናንተ እውቀቱን በኦንላይን ከሰለጠናችሁ ማለት ነው። ይህም በስደት ላላችሁ እህቶቼ ነው። ምክንያቱም አገር ቤት ያለ ሰው ቦታው ሂዶ መሰልጠን ይችላል። ግን ስደት ላይ ያለ ነው ደግሞ አገር ቤት ስንመለስ የዶሮ እርባታ መስራት የምትፈልጉ ግን ስልጠናውን ደግሞ አሁን በዚህ በኦንላይን መውሰድ ትችላላችሁ ማለት ነው። ምክንያቱም ሀገር ከገባችሁ በኋላ የተወሰነ ሰዓት እረፍት የምታደርጉበትን ሰዓት እረፍት አድርጋችሁ ወደ ስራ ትገባላችሁ ማለት ነው። እና ይሄ በጣም አሪፍ ቻንስ እና አሪፍ ጥሩ እድል ነው ብዬ